ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እንግዲህ ዛሬ በአማረና በተዋበ ቪዲዮ ብቅ ብለናል። በቅድሚያ ቪዲዮ ላይክ እንዲሁም ሰብስክራይብ በማድረግ ጀምሩ ቤተሰብ ይሁኑ። አይዲያው ምንድን ነው? እንግዲህ ቸከሷ ከስራ ትመጣለሽ እና እኔ ቀድሜ ከቤት ገብቻለሁ። ካሜራዬን ሴታፕ አድርጌያለሁ። ስትመጣ ያበደ ማስደንገጥ እናስደነግጣታለን ማለት ነው። ምንድነው የምናደርጋት? እንግዲህ ሀሳቡ ምንድን ነው? ዛሬ ከማን ጋር ነው ስልክ ስትደዋወይ የዋልሽ ነው የምላት። እንግዲህ ብያት አላቅም፣ እንደዚህ ነው ብያት አልበቅም። ዛሬ ግን ግግም ብዬ የቅናት መንፈስ አሳይባታለሁ። ለማን ጋር ነው ስትጀናጀኝ የዋልሻት? እኔ ስልክሽን ጠልፌዋለሁ፣ ስታወሪ እንደዋልሽ ማስረጃ አለኝ። እንደዚህ ያደርግሽባት ምክንያት ምንድን ነው? ከእኔ ምን ጎደለሽ ብዬ አስለቅሳታለሁ ማለት ነው። እሱ ሪያክሽኗን የሚናይ ይሆናል። እናንተ እስክትመጣ ጠብቁ። እንግዲህ የምታዩ ይሆናል ሪያክሽኗን። ይመቻችሁ፣ ቤተሰብ ይሁኑ። ዘና ፈታ የሚል ቪዲዮ ቀጣይነት ያለው እንሰራለን። እንዳይመቻችሁ ላይክ እንዲሁም ሰብስክራይብ ያድርጉ። ደወሏ ምልክትም ንኳት ማለት ነው። ይመቻችሁ። ስትጀጅ እኮ ነው የማታየው ሰው ሲደወለ መቼ ደወልሽ? ለክ ማታየው ስትጀጅ አይደለም እንደገባልኝ ደወልኩልሽ። የምሬን እኮ ነው። አዘለርስ እኮ ነው ሲጀመር የላኩት። ወጣው ስንት ነው ቁጭ የጠበኩሽ? እስቲ ዳሻ ሁሉ አሪፍ ነው። ምን አገባህ አይባልም። ምን አገባህ አይባልም። እሺ ይባላል እኮ ይባላል። አንብራ ጀምራ እናደሽም ደክሞሽ ነው እና እኔ ማሾፍ ስራ ታይ ጥፊ ላይና ተርፈታለህ። ስራ እንዴት ነው? ውሎ እንዴት ነው? ጠግበሽ ክብር አጣኝ። የምሬን ነው። በጣም ተናድጄ ነው ያልኩሽ። ምን አደረኩ? ያረግሽው ተከኝት ናቅልሻለሁ። ምን ትለኛለህ? ጥሩ ነው። ቀጥይ። ልታማምኝ እንዳትሞክሪ። ምን አድርጌ ያረግሽው እራስሽ ታውቂያለሽ። እስከ ዛሬ አላውቅሽም ነበር ማለት ነው። የምሬን ነው። ደህና ሚስት አለኝ እያልኩ ነው እንጂ ኧረ ወይኔ ምግቡ የምን ምግብ ነው? ምግቡማ ቆንጆ ነው የጣጣ ሴትነትሽ እኮ ብቻ ግን ትጠግቢያለሽ። መች ነው የጠገብ ይሸታል። እኔ ዋሽተሻል። እኔ በይሆን አይደለም አንቺ መዋሸት እራሱ የሚዋሽ ሰው አልወድም። ለምን አምናብሽ ያደረግሽው ንገሪኝ አንቺስ። እንደዚህ ብልህ ደስ ይላል። እንደዚህ ብልህ ደስ ይላል ጥፋትሽ እኮ ሳላውቀው አሁን አንተ ሳታውቀው ብዬ ብናገር ደስ ይላል። ምን ብዬ ልንገርሽ? ጥሩ ስራ አይደለም ያሰራል። በጣም ነው የሚያናደው። ጅላጅ አሁን ገባኝ። ምንስ ባረግ ምን አለ ሄደሽ ማየት ትችያለሽ። ምን እኔ ታይዋለሽ ያከራ እስካላጣፉ ድረስ
እስካላጠፋው ስራ ጠፋሽ ነው እንደዛ እንኳን ደጋ ስንት አትንኪ እናደ ጥሩ ስራ አይደለም። ግንጭ ደጋረኩኝ ከዛ ደግማታ እንደዚህ ከሆነ ብርቅ ነው እንደ ህይወት እኮ ነው የጀመርሽ። ምን ማለት ነው? ምንድነው እዛ ጋ የጠቀመው? ምንም አይደለም። የራሴ ቲክቶክ እየሰራሁ ነበር። ቲክቶክ ቪዲዮ እየሰራሁ ነበር። ይድከምሽ ማገባይ እንኳን ማለሽ እስከ ዛሬ በጣም ነበር ማለሽ ገማ ምትለኛለሽ። የምር በጣም አምጣናለሽ። ቀልድ አይደለሽ። እኔ አንቺን አለማወቄ ነው የተሰማኝ ዛሬ። ደጋረግ ምድር ደጋረግ እኔ ለአንቺ ይሄ ደግሞ አገዳ ገዝቼ ነበር። ለምን አሁን ማሰጥሽን ምን ነው አገዳ አገዳ የምሰጥሽ ጥሩ ስራ እንደሚሰራ እዚህ ለቤቱም እንደው እስቲ ብዬ ዝም ችዬ ነበር። በዛው እንዳመጭ ነበር ልልሽ ነበር። ልብስ ልቀየር አትምጪ ደስ ይለኛል። በዚህ ልብሽ የምር አትምጪ። ምን ታደርጊልኛለሽ? አትምጪ እንደዛ ነው የሚሻልሽ። በደንብ ቅድመ ስራ ነው ተደርሶበታል። ተዛለቅና ስልክሽን ባየሁት ጎረጎርኩት ውሎዬን ማለት ነው። ከየት አግኝተህ ነው? ከየት አግኝተህ እንዴ? የቀለድኩ አይደለም የምሬን ነው። ከዛ ጉር ተጎርጉሮልኛል እናቴ። ይመችሽ ብቻ አይደል? ይመችሽ። ጥሩ ነው። እኔ ደህና ሰው ነሽ እያልኩ አንቺ በአንቺ መመካት እኮ ነው የሚያሳዝነኝ። አይደለም እንኳን ምስቀውም ገጠመኝ ላይ የምሬን ነው እየተናገርኩ ያለው። ምን አገባኝ ሲመስል ቁጭ ብላ እና ምን ላድርግሽ? በዚህ ምሽት አውጥቼ ልስደብ ውጭ እባክሽ እንዳልልሽ እንዲህ ማለት እንደሰራ ስትመጣ እንዳልልሽ አለሽ እንዴ? ደህና ሰው የምሬን ነው። ስልክሽም ጎርጉሬዋለሁ። የቀለድኩ እንዳይመስልሽ። ደህና ሰው ብትሆኝ ለራስሽ ነው እሺ፣ ለእኔ አይደለም። እኔ አባርርሻለሁ። አልሰማሽም? በጣም ነው የምታሳዝኝ የምር በጣም ይኸውልሽ ከምልሽ በላይ በጣም ነው ያዘው። አንቺ እየቀለድኩ አይደለም። ስልክ ያወራሽውን አግኝቼዋለሁ። ቴሌግራምሽን አግኝቼዋለሁ። የለም ቴሌግራም አሁን አጥፍተሻል ነው ነው እኔ ጋር አግኝቼዋለሁ። እኔ ሀቅ እኮ የምናገር የሰራሁት ምንም ነገር አንቺ እኮ ሙሉውን ጠልፌ ሙሉውን ምን ብዬ ይዤዋለሁ። እኔ ጋር እኮ በጣም የምር እየቀለድኩ እንዳይመስልሽ እንዳዘንኩልሽ። አንቺ ደህና ሰው የለሽም ማለት ነው እኮ ባሉ አንቺ እንደዚህ ሆንሽ ማለት ማንም ሰው ሊታመን አይችልም። ልንገርሽ የምሬን እኮ ነው። እኔም ማዝነው በምን እንደታውቂያለሽ? በእድሌ ሴት ወጣልኝ ብዬ ተሸውጄ አንቺን ማግባት እህቴ፣ የምሬን ነው እየቀለድኩ አይደለም። እንዳንቺ አይነት አጭበርባሪ ሴት አላየሁኝም በህይወቴ ማለት አትደባደብ። የምሬን ነው። እንዳንቺ አይነት አጭበርባሪ አላየሁም። አገኘሁሻ ስትገኝ ምን ራሳ አገኘሁት እኮ ምን ደጋግሜ ለምን አሳይሻለሁ?
የአንቺን ጠልፌ ነው እኮ ስራዬ እኮ መጥለፍ መሰራው መስለሻል እኮ ስራዬ ነው። እኔ እስከ ዛሬ አንድ ቀን አይቼውም ማለት ስላመንኩሽ ነበር። ሁኔታሽን አየሁና ግን አየዋለሁ። ኧረ ሰው አይታፍም። አረጋግ ኧረ ፈጣሪ አረጋግ ከአንቺ የምር አልጠብቅም። ግን ሌባ ነሽ ጭበርባሪ። የምር በጣም ነው ያለው። ምግቡንም አልበላሁልሽ የሚመጣልሽ መብላት ትችያለሽ እንጂ እንደዛ እያደረግሽ ጭራሽ ከአንቺ ጋር መብላት አልፈልግም። እኔ ደስ ብሎኝ ነበር ሳገባሽ። አሁን ግን አዘምየው አገዳ ልበላ አገዳ ይችላል ነች። እዚህ በኋላ እኔና አንቺ በቃ አናደሽኛል፣ ተናድጃለሁ። ይቅርታ ካልጠየቅሽ ማለት እንዴ አትፈቅ አሁን ብለሽ ነው ያረግሻል እኮ ማሽተፈኝ ምን ብለሽ እንዳረግሽ እኮ አውቃለሁ። አሳልፈኝ የምሬን ነው። አንተ እየቀለድን ውስጤ እርር ብሏል። እየሳቅኩ እንዳይመስልሽ። ሌባ ነሽ ስትጀምር ታስታውቂያለሽ። እንደዚህ ሆነ እንዳለቅስ ፈልጌ ይሄን መልቀስ ነው። አታናደኝ። ስራሽ እኮ እንዴ እኔ በስራሽ ነው እንዴ ያልኩሽ። አልፎ መቀበጥ እኮ ነው በስራ ይሄ የማይሆን ነገር አለማድረስ ነው። እኔ አድርጌያለሁ። ጭራሽ ደግሞ ታናደኝ። እኔም አልተናደድኩ። ስሚ ለአንቺ እኮ ነው በሽምን እንደንገባል እንጂ ዋል ስቀልድ ነው። ማርያምን ስቀልድ ነው። ንጉሴ ስለሄድሽ ተመሽ ማርያም ለትንሽ ማርያም ወይ ጀዋ እንደተስለቅስሽ ማነጋገር ነው ነው እንዴ? ማነጋገር ነው። ኧረ የምሬ ነው እንዴ? እየቀለድኩሽ ነው ንጉሴ። ኧረ ከፈለግሽ ነው አድርገሻል። ይኸው ማርያምን ይኸው ቪዲዮውን ላሳይሽ እንዴ? ታዲያ ላሳይሽ እንዴ? ኧረ በስመ አብ አንቺ በስመ አብ በይኝ እንዴ? እናቴ ግራ ይገባል። እሺ እሺ ውዴ እሺ እናቴ አንቺ ዘጋሽ ቪዲዮዬን አበላሽሽው። ይሄን አንቺ እንዳንቺ ታመኛለህ እንዴ? ተቂምራትሽ እንትን ነገር ወዶሽ እኔ ባንቺ እንደተማመንኩ ነው። ስቀጥል ነው ይቅርብኝ ይቅርብኝ ይቅርብኝ
ነኝኛው ነይሽ ሰላም ደው ደከመሻ ከድካምሽ በላይ የሚሆነው እንደዚህ አውቄ እኮ ነው። ግን ታለቅሳለሽ አላልኩም። ማርያምን ታለቅሻለሽ አላልኩም። ንጉሴም ትይሽ እና ቤትሽ ሲያባይተኝ አካሽ እነዚህ ጓቦች ነበር የገባው አይ እነዚህ በአንቺ ሙሉነት አለኝ አይውዴ አንተ ሱካ ይቺ ሊያስሳ በጣም ነው በጣም ነው ሽማግሌ አድርገሽ ፍርዴ ስሚ ሽማግሌ ስሜት ሽማግሌ ዙሪያ ማርያም በቃ ትንሽን አላስገባውም። ይህን ገና ምስኪን በጣም አበሳጭቻታለሁ። ግን በቃ ምስኪን ሆነች። ያው ቪዲዮን ፈተሽ ነው በቃ ኤኒዌይስ የማቻችሁ ያው ትንሽ አናድጃታለሁ። በጣም አበሳጭቻታለሁ። ምንም ማድረግ አይቻልም። ቪዲዮውን ከዚህ ቪዲዮ ብዙ ነገር እንደተማራችሁበት ባለሙሉ ተስፋ ነኝ ማለት ነው። ይመቻችሁ። ግን ሰብስክራይብ ማድረግ እንዳይረሳ።